ሴት ልጅ በኃይለኝነት አትገዛም። ሴት ልጅ በፍቅር ነው የምትገዛው። ፍቅር በሰጠናቸው ቁጥር ሴቶች የበለጠ ለኛ ይቀርባሉ። ኃይለኛ በሆንባቸው ቁጥር ከኛ ይርቃሉ። ይህ ተፈጥሯዊ ነው። እውነተኛ ወንድነት ፍቅርን አለመግለጽ አይደለም። እውነተኛ ወንድነት ኃይለኝነት አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም የወንዶች ወንድ ነበሩ፣ ጀግና ነበሩ። ግን ደግሞ በፍቅር ደግሞ ታች ወርደው ለሚስቶቻቸው የዛ አይነት ፍቅርን ያሳዩ ነበር። ብዙዎቻችን እንሳሳታለን፣ እንደ ድክመት እንቆጥራለን። ማፍቀርን፣ ዝቅ ማለትን፣ ራስን መስጠትን ከወንድነት ተጻራሪ አድርገን እናስባለን። ግን እውነተኛ ወንድነት ጠንከር በሚባልበት ቦታ ላይ ጠንከር ማለት፣ ቤት ውስጥ ደግሞ ያ አይነት የፍቅር ሐያት መምራት ነው። ሴት ልጅ በኃይለኝነት አትገዛም። ሴት ልጅ በፍቅር ነው የምትገዛው። ፍቅር በሰጠናቸው ቁጥር ሴቶች የበለጠ ለኛ ይቀርባሉ። ኃይለኛ በሆንባቸው ቁጥር ከኛ ይርቃሉ። ይህ ተፈጥሯዊ ነው። ሴቶች ብቻ ስለሆኑ ሳይሆን ማንኛውም ሰው ወለው ኩንተ ፈዘን ገሊዘል ቀልቢ ለንፈዱ ምን ሐውሊክ ነው ያላቸው ነቢዩ ሰለላሁ ዐለይሂ ወሰለም። አላሁ ስብሓነሁ ወተዓላ አንተ ኃይለኛ ደረቅ ብትሆን ኖሮ ከዙሪያ ብትን ይሉ ነበር፣ ሰሓቦች አይቀርቡም ነበር። ወሕይ እየወረደላቸው ብዙ ተአምር አላህ ስብሓነሁ ወተዓላ እያሳያቸው ኃይለኛ ብትሆን ኖሮ በዙሪያ አይሰባሰቡም ነበር ይላቸዋል። እኛ ደግሞ ትንሽ ኃይለኝነት ይበቀናል ሰዎችን ከኛ ለማራቅ። ነገር ግን ዝቅ ማለት፣ በፍቅር መቅረብ ትዳራችንንም ያሳምራል፣ ማንኛውንም አይነት ሪሌሽናችንንም የተዋበ ያደርጋል ማለት ነው።